የደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የጊዜ ገደብ መጠናቀቁን ተከትሎ የሀገሪቱ ከተሞች ከፍተኛ ውጥረት ነክሷል። የተቃውሞ ሰልፍ ወደ ከፋ ሁከትና ብጥብጥ ያመራል የሚል ስጋት በሰፊው በመንዣበቡ በሀገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የንግድ ሱቆች ተዘግተዋል። እንዲሁም የህዝብ ትራንስፖርት አገልግሎቶች ተቋርጠዋል። በደርባንና በጆሃንስበርግ መካከል የሚገኙ አብዛኞቹ ሱቆችና የንግድ ተቋማት የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞች ጉዳይ ያለባቸው ተጓዦች በቤታቸው ለመቆየት መርጠዋል። በደርባን ከተማ የዙላ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድኖች በአንድ ፓርክ ውስጥ ተሰብስበው አባ ሃምቤ ሂዱ ልቀቁ የሚል መፈክሮችን እያዜሙ ይገኛሉ። የደቡብ አፍሪካ የጸጥታ ኃይሎች ሰልፈኞቹን በቅርብ ርቀት እየተከታተሉ ነው። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ሀገራቸው ለመመለስ ቆንስላዎችን እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፉት ሳምንታት በተቀሰቀሰው ጸረ ስደተኛ ጥቃት የሰዎች ሕይወት መጥፋቱን ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስት ሊፈጠር የሚችለውን ሁከት ለመከላከል ተጨማሪ የፖሊስ ኃይል እያሰማራ ሲሆን ወታደራዊ ኃይሉም በተጠንቀቅ ቆሟል። ፕሬዝዳንት ሲሪል ራማፎዛ ሕግ የሚጥሱ አካላት ላይ ጥብቅ እርምጃ እንደሚወስድ አስታውቋል።